ምን ጉር ነው ሄርሚ? ለማጥናት ሳይሆን ሌላ ነገር የተዘጋጀሽ እኮ ነው የሚመስለው። ዛሬ ምንም ጥናት አላሰኘም። ካንተ ጋር አሪፍ ጊዜ ማሳለፍ የምፈልገው። ጥሩ ጊዜ? አዎ፣ በፍቅር አብሮ ማምሸት፣ ቅፍቅፍ ብሎ ማደር። አባቴ ዛሬ እንደማይመጣ ነግሮኛል። እዚህ ቤት ውስጥ እኔ እናንተ ብቻ ነው ያለነው። ሜዳውም ፈርሶ ያው ግን ምንም ግን የሚባል አፍራሽ ቃል አልፈልግም። ዛሬ ካንተ ጋር ማበጥ ነው የምፈልገው። ስክር ብሎ በስሜት ክንፍ ማለት እፈልጋለሁ። ሌሊቱን ሙሉ ገላህን የሚነካካው ካንተ ጋር ነው ማደር የምፈልገው። ይሞቃል አይደል? ምን ላርግሽ? እስካሁን አልተነሳሽ? አፈር ያስበላሽ። ምን አባሽ ሆንሽ ደግሞ? ምን አለበት በህልሜ እንኳን ከንፈሩን ብስማው። ዛሬም ስለዛ አስጠኝሽ እያለምሽ ነበር ማለት ነው? አብረን ልናድር ነበር እኮ። ልክ ልንስታሳም ስንል ነው መሀላችን የገባሹ። አናዳጅ። አንቺ አይደላሽ በህልምሽ አለምሽን ትቀጫለሽ። ሰዓቱን ግን አይተሽዋል? ወይኔ ዛሬማ ማርፈዴ ነው። ማርፈዳችን ነው በይ እንጂ። በይ ቶሎ ውጪ፣ እጠብቅሻለሁ። የህልሙን ጉዳይ እየመከርንበት እንሄዳለን። አልገባሽም ሳሪ? መኝታ ቤት እኮ ገብተን ነበረ። ጭኑ ላይ ተቀምጬ ልክ ልንገጣጠም ስንል ስልክሽ ጤር ብሎ የደስታ አለምሽን ቅዠት አደረገብሽ። ምቀኛ ሄርሚሙች፣ አወራርሽ እኮ ምንም ህልም አይመስልም። ትንሽ ብንቆይ እኮ ምን ሊፈጠር እንደሚችል እያሰብኩ ጸጸት ጨረሰኝ። በይ በመከነ ቅዠት መብሰልሰልሽን ትተሽ ዛሬ ሲመጣ ካቆምሽበት ቀጥይ። ምኑን ቅዠትሽን ልበልሽ? ምን እንድልሽ ጠብቀሽ ነበረ? መሳሙና አብሮ ማደሩ ነው። እሱማ ጭራሽ የማይታሰብ ነገር ነው። ቆይ ለምንድን ነው የማይታሰበው? ምን አይነት ደረቅ ሰው እንደሆነ ስላልገባሽ ነው። ሺህ ጊዜ ደረቅ ቢሆን ወንድ ልጅ እኮ ነው። ብልህ ሴት ደግሞ ማታታልለው ነገር የላት። እንጃ ብቻ። ቆየ ምን እንጃ ነው? በኋላ ላይ ያስጠናሽ ሲመጣ እንደታመምሽ መስለሽ መተኛት ነው። በሞትና በህይወት መካከል ላይ እባክህ ጥለኸኝ አትሂድ ብለሽ ምርር ብለሽ መነፋረቅ ነው። እኔም ድራማ ላይ አገዝሻለሁ። ከዛ በቃ እንግዲህ ህልምሽን ካቆምሽበት መቀጠል ነው። አንቺ ጉደኛ! አንቺ እኮ ምንም የማታመጪው ጉድ የለሽም። ወይኔ 15 ደቂቃ እኮ ነው የቀረው ሊመጣ። ሳልዘጋጅ ብቻ እንዳይደርስብኝ። ቆይ ማረሰሽ ምን ታስቢያለሽ? አንቺ አምሻል እንዴ? ቆይ እንዴት ይሄንን ለብሰሽ ታማሚ ትመስያለሽ?
አንቺ እስኪ ደሞ ዞር በይ። ባይሆን ይሄን ልበሽ፣ ከታሪካችን ጋር ደግሞ ይሄዳል። አንቺ ምንድን ነው የሚያፈዝሽ? ቶሎ ቀይር እንጂ። ስሚማ እንዴ አላድርካለስ። እሱ ለኔተው ወዶኑ ያድራታል። ይልቅንስ አንቺ ፈዘሽ እቅዳችን እንዳታበላሹ። በአንድ ባዶ ቤት ውስጥ አማላዊ ሄርሞንና አንድ ተራ አስጠኛዋ አንሶላ እየተቀማሙ ሊያድሩ ነው ማለት ነው አይደል? ካንቺ አፍ ሲወጣ ግን ሲያሳፍር። እንዴት ነኝ አሁን? ሄርሚሙት አይደለም ወንድ ሴት ታሳስቻለሽ። ሲጀመር ማንኝ ነው ቆይ የሚለው እሱ። ይሄን የመሰለ ገላ ያየማ ዝም ካለ ጠርጥሪ። ብዙ ጊዜ ሞክሬያለሁ። ብታይ አይኑን ከደብተሩ አይነቅልም። አንዳንዴማ ጭራሽ ሁሉ ቦብስሽን አስተካኪ እያለ እንደ አባቴ ሊቆጣኝ ይፈልጋል። ተኝ ሄርሞን ሄርሚ። አቤት። ውያማን መጣው እንዴ? በእናትህ ባስፈለከኝ ሰዓት እኮ ነው የደረስክልኝ። ለምን? ምን ነው? ሄርሞንን ትንሽ አሟታል። እኔ ደግሞ ወደ ቤት መሄድ አለብኝ እና ለማን ትቻን ነው የምሄደው እያልኩ ነው የመጣህልኝ። ሄርሞን አሟታል እንዴ? እንዴ በላይ ሊወጣ ምንም አልሆነችም። ምንድን ነው ሄርሞን? አመምሽ እንዴ? ትኩሳት ትኩሳ መሰለህ እንዴ? ነደደች እኮ። ትኩሳት እንኳን የለትም። አሁንማ መድኃኒት ውስጥ እኮ ትንሽ ተሽሏል ነው እንጂ ቅድም በጣም ብርድ እያላን ነበረ። ታዲያ ለምን ሆስፒታል አንወስዳት? አይ አትድከም። የእሷ መድኃኒት እንኳን ያለው እዚሁ ነው። እዚሁ ማለቴ ሄደን ነበር፣ መድኃኒት ተሰጥቷታል። ይልቅ አንድ ነገር ላስቸግርህ። አሁን የሚያስፈልጋት ከጎኗ አብሯት የሚሆን ሰው ነው። አባቷ ደግሞ ሰሞኑን ይመጣል። የዛሬን ብቻ አብረሃት ብታደርስ። አብረሃት ብታደርስ? ምን ነው ልታስታማት እኮ ነው። ሁለቱም ቢሆን አንቺ አትሻይም ጓደኛዋ? እኔማ እንደዚህ ሆና ጥያባሌ ደስ ይለኝ ነበረ፣ ግን የቤተሰብ ጉዳይ ታውቀው የለ። እስካሁን ላመሸሁበት ሁላ ምን እንደሚሉኝ አላውቅም። ቢሆንም ግን እኔ ሄሎ መጣው። እንግዲህ ጓደኛዬን ተንከባከባት አደራሽ። እንዴ ሄርሚ አልተኛሽም እንዴ? ይኸውልሽ ሄርሞን፣ ምንም አሞሽ ቢሆንም ስንወጣ ስንገባ ጎረቤት ቢሆን ምን ይላል? ምናልባት በሆነ አጋጣሚ አባትሽ ሊመጣ ወይ ሊሰማ ይችላል። የኔ እዚህ ማደር ትንሽ ችግር ይፈጥርብናል። ስለዚህ እባክሽ ብሄድስ? እባክህ ልለምንህ፣ ጥለኸኛት ደህና አይደለሁም። ደግሞ እኮ አባቴ ቢሰማ ያመሰግንሃል እንጂ አይጠላህም። በዚህ ሰዓት ከጎኔ በመሆንህ ለእኔ ትልቅ ነገር ነው። ደግሞ እኮ አደራው አለብህ አይደል እንዴ? እሺ በቃ ይሁን። አሁን አረፍ በይ። ሳሪ እቅዳችን እኮ አልተሳካም። በአይኔ ነው ባልለው ሞከርኩ፣ ገላዬን ላሳየው ሞከርኩ። ብታይ እንደ ታማሚ ጥሎኝ ነው ሄደ። ምን ሳሎን ሄደ? ሄርሞን ቤትሽ አብሮሽ እንዲያድር ያደረግነው እኮ ተለያይታችሁ እንድተኙ አይደለም። ይህን የመሰለ ድል እንዴት ታባክኛለሽ? እንጃ እባክሽ ትንሽ ፈራሁኝ እኮ ሄርሚ። ይልቅ ይህንን የመሰለ ወርቃማ ድል እንዳታባክኝ። ሂጂና አጠገብሽ እንዲተኛ ሳምኝ።
አሞኛል፣ ፈራው፣ እያቃዠኝ ነው፣ እባክህ አትረቀኝ ምናምን ብሎ ማለቃቀስ ምን ያቅታል? አሁን ቶሎ ሂጂ። እሺ ሳሪ፣ እደውልልሻለሁ። በቃ እሺ። ነው ሄርም አማምሽ እንዴ? በጣም ያስፈራል። ምኑ? ቤቱ፣ ሁሉም ነገር ጨነቀኝ። ለምን ብቻዬን ተውከኝ? አረፍ እንድትይ እኮ ብዬ ነው። አማን፣ መተኛት አልቻልኩም። በጣም እያቃዠኝ ነው። በዛ ላይ ደግሞ አሞኛል። ፍርሃት እያለኝ ነው። እባክህ የዛሬን አብረኸኝ ተኛ። ሄርም ያው አብሬሽ እኮ ነው። ምን አስፈራሽ? በእናትህ ዛሬን ብቻ አብረኸኝ ተኛ። በጣም እያቃዠኝ ነው በፍርሃት ምክንያት። ሰው ካለ እኮ እረጋጋለሁ። አለበለዚያ ግን ከአንተ ጋር ቁጭ ብዬ ባድር ይሻለኛል። ችግር የለም፣ አንቺ ትተኛለሽ። እኔ አጠገብሽ ቁጭ ብዬ እጠብቅሻለሁ። ቆይ ግን አማን፣ ምን እንዳይፈጠር ፈርተህ ነው? አረ እኔ እንደዛ ለማለት ፈልጌ አይደለም። እሺ በቃ ትንሽ እንተኛ። አንቺን እኮ ነው ያመሽ። ይኸው አሁን አብሬሽ ነኝ። ሀሳብሽን ጥለሽ ተኝ። ከዛ እኔም የአንቺ አይነት መከደናቸውን ካረጋገጥኩ በኋላ ተኛለሁ። ሄርሚ እንዴት አደርሽ? እንዳልቀሰቅስሽ አሳዘነሽ ነው። በጠዋት ስራ መግባት አለብኝ። ያው የሰነፍ ቁርስ ቢሆንም ሰርቼ ጠረጴዛ ላይ አስቀምጬልሻለሁ። እንደ ነቃሽ ሳይቀሰቅስ በልተሽ አረፍ በይ። አይዞሽ፣ እደውላለሁ። ወይ ጉድ! ጭራሽ አብሮሽ አድሮ ጫፍሽን ሳይነካ ጭራሽ ደግሞ ቁርስ ሰርቶ ሄደ እያልሽኝ ነው? አይገርምሽም? የናፈኩት እቅፍ ውስጥ ስገባ ምን እንደነካኝ አላውቅም። ፍስስ ነው ያልኩት። እቅፉ ሰላም አለው፣ ልቡ ንጹህ ነው፣ ልክ እንደ መልአክ። አይ እንግዲህ ጁሊት፣ ቆይ ስለ ሮሚዮ ለማውራት ትንሽ የበጠለሽ አልመሰለሽም? ይልቅንስ ሰውዬሽ ያስመሰለም፣ አለዛ ደግሞ ፈዛዛ ቢጤ ነው። ይኸውልሽ እንደዚህ ስትንከረፈፊ አንዱ አፈፍ እንዳታረግብሽ፣ ፈጠን በይ እንጂ። ምንም ካልገፋፋሹ እንደ ታማሚና እንዳደራባት ትሪት እያደረግሽ መኖሩ ነው በቃ። ቢሆንም የዋህ አይኖቹን እያዩ ከሱ ጋር ማደር በጣም ነው ደስ የሚለው። ሳሪ ወይኔ ጓደኛዬ፣ አሁንማ ፍቅር ባለቅኔ ሁላ እያደረገሽ ነው። ዝም ብዬ ሳይሽ ሼክስፒርን ሁላ እየመሰልሽ ነው። ኧረ ገና እንደውም መቼ አወራሁትና። በይ አሁን ወሬው ቆየሽና ዛሬ እንደምንም ብሎ እንዲመጣ ነው። ከዛ በቃ የጀመርሽው ነገር ትጨርሻለሽ። ደፋሩኝ። ሁሉም ልብሽ ውስጥ ያለውን ነገር ምንም ሳታስቀሪ ንገሪው። ቆይ አንቺን የመሰለሽ ልጅ አግኝቶ ነው? አማን ደወለ። አንሹ ምን አደረኩ? ከዛ እንደታመምሽ አስመስል። ሄላ ሄርሚ፣ እንዴት ነሽ? በረታሽ? አይ ትንሽ ደካክም ያለው እንጂ ደህና ነኝ። በጣም ነው የማመሰግነው። አዎ ጠዋት እኮ ኃይለኛ እንቅልፍ ውስጥ ነበርሽ። እንግዲህ አረረም ያቅሜ ሰርቼ ወጥቻለሁ። ኧረ አንተ በምንም አትታማም። ብቻ በጣም ነው የማመሰግነው። ብድር መላሽ አድርገኝ። እኔም ታመሜ ልታስታመሚኝ? ኧረ አንተ ምን በወጣ፣ በጥሩ ቀን እመጣለሁ። እሺ ይሁን፣ ማታ መጥቼ እጠይቅሻለሁ። እሺ በቃ እንዳትቀር በእናትህ። አንቺ እደር የሚል ጨዋታ ካላመጣሽ ችግር የለም። ኧረ አይ አልልም፣ ብቻ ነው። እሺ ቻው፣ መልካም ቀን። እሺ ቻው። በቃ በለው
ዳርዳሩን ትዞሩት የለ እንዴ? የዘፈር ዳርዳሩ እስክስታ ነው አሉ። በየኔ ጁሊት ዛሬ ደፈር ብለሽ ሮሚዮሽን ወደ መሀል ገፍተር አሉ። ሰማይ መጣ እንዴ? እንዴት ነሽ? ሰላም ነው? ታይሽ ነበር እንዴ? እንዴት ነሽ? አሁን ትንሽ ተሽሎኛል። ገና ነው። ዛሬ ነጋ ብለሻል። መጣ ምንድን ነው ይሁሉ? ጠገኛ ነሽ እኮ በጣም ነው ሰው። ዛሬ በጣም ደህና ትመስያለሽ። እንግዲህ መምጣቴ ካልቀረ ትናንት የጀመርናትን ጥናት እንቀጥላት። አሁን ደግሞ እስኪ አንዳንዴ እንኳን ከዚህ አሰልቺ ርዕስ ውጣ። ጥናት ይሰለቻል እኮ። እኔና አንቺ እኮ ከዚህ ውጭ ሌላ ርዕስ የለንም። አባትሽ የቀጠረኝ ደግሞ አስጠኝ ብሎ ነው። ሌላ ምን ልናወራ እንችላለን? ቢሆንም አንዳንዴ እንኳን እንደ ወጣት የወጣት ጨዋታ እንጫወት። ማለትሽ ምን? በቃ አለ አይደል? ከትምህርትና ከጥናት ውጪ ሌላ ርዕስ ይኖረን። ሌላው ቢቀር እንደ ጓደኛ እንኳን ማውራት አንችልም? እንደ ጓደኛማ እኮ ሲያምሽ አስታምምሽ አይደል? ትናንት በጣም ደስ ይል ነበር። ምኑ? ሁሉም ነገር። አጠገቤ ስትተኛ የተሰማኝን ሰላም ልነግርህ አልችልም። ያንን ሰላም ነው ዛሬ የምፈልገው። አልገባኝም። ሄሮ ዛሬ ምድር ልትኝ እንዳይሆን እንደማይሽ ደግሞ ዛሬ ድነሻል። በመጀመሪያ አለባበሽን አስተካኪ። ያዝሽውን ጠጪና ወደ ጥናታችን እንግባ። የአባትሽ አደራ አለብኝ፣ አትርሺ። እሱን ደግሞ በቃ ከዚህ ውጭ ሌላ የለህም? ምንድነው ሁል ጊዜ ቁም ነገር? ሁሌም ቁም ነገር? ትምህርት። አባትሽ በጣም ነው የሰለቸኝ። እሺ ከዚህ ውጭ ሌላ ጨዋታ እንጫወትም? ለምንድን ነው ትንሽ ሽልፍ ብለህ ሳንስ ማሰጠኝ? እኔ ምን ጎደለኝ? አልገባኝም ሄርመን። እስኪ አይኖቼን ያቸው። ከጥናት በላይ አማንን ለማየት ይንከራተታሉ። አንዳንዴ ከአስጠኝነት ውጣ እስኪ ይሄኝ። ሁሉም የሚመኘኝ እኮ ነኝ። ቆንጆ ነኝ፣ ጎበዝ ተማሪ። ለምንድን ነው ስቀርበህ የምትሸሸኝ? ለምንድን ነው የማላቅበት ያንተን ልብ ለመግዛት እላይ ታች ስል የምትኮራብኝ? ሄርሞንቴ፣ ሁለተኛ በድጋሚ እንደዚህ አይነት ወሬ እንዳታወሪ እግሬሽ ነበር አይደል? ልቤ ዝም ካላለ አፌን ብቆጥበው ምን ይመጣል? የትናንት ቅፍህ እኮ ለእኔ ገነት ነበር። ሁሌም እዛ ሰላም ውስጥ ነው መሆን የሚፈልገው። በቃሽ። እኔ እዚህ የመጣሁት ላስተምርሽ ነው። ለአባትሽ የገባው ቃል ደግሞ አለ። አንቺን ደግሞ እንደ እህቴ እንደ ተማሪ ነው የማይሽ። ከዚህ ውጭ ምንም ያገናኝ ነገር የለም። አሞኛል እኮ እስኪ ንካው ሰውነቴ ክሏል እኮ አሞኛል። አማኝ ከምንም በላይ ልቤ ለአንተ እየታመመ እንደሆነ ለምን አይገባህም? ረፊ ሄርሞን፣ ኡፍ ፕሊዝ አባትሽ ምናምን እንዳትል። ይሄ ማካበድ ይበቃሃል። ገፍቼ እዚህ ድረስ ብመጣ ምን ያህል ሰላም ባጣ እንደሆነ ተረዳኝ እንጂ። አልረዳሽም ሄርሞን። የአባትሽን አደራ መበላ ሰው አይደለሁም። ባለማወቅ የማትፈልጊው ስሜት ውስጥ ገፋፍችሽ ከሆነ እሱን አስተካክላለሁ። በተረፈ ግን በእኔና ባንቺ ጉዳይ ምንም ነገር አይፈጠርም፣ መፈጠርም አይችልም። የማትረው አንተ ግን ወንድ አይደለም እንዴ? ሄርማን፣ አንቺ ጥሩ ልጅ ነሽ፣ ቆንጆ ልጅ ነሽ። በዚያ ላይ ደግሞ ጎበዝ ተማሪ ነሽ። ያልገባሽና የዘነጋሽው ነገር ቢኖር ግን ገና ለፍቅር ያልደረሽ ተማሪ ልጅ ነሽ። ምናልባት በኔ ቦታ ሌላ ወንድ ቢሆን ኖሮ ይህን አጋጣሚ ተጠቅሞ ተስፋሽን ያጨልመው ነበር። አንተ እንደዛ አይደለም አውቃለሁ። አታውቂም። የት ታውቂኛለሽ? ሁሉ ነገር የምታውቂና ለሁሉ ነገር የደረሽ ይመስልሻል አይደል? ስለምትይው ነገር ለማወቅም ሆነ ለማሰብ ገና እድሜሽ አልደረሰም። ፍቅር እኮ እንደዛ አይደለም ማማ። ቆይ ብዬ የማቆየው ነገር አይደለም። ይገርምህ
እኔ ለእንደዚህ አይነት ነገር ዝግጁ አልነበርኩም። አስቤበትና ተዘጋጅቼበት ያደረግኩት ነገር አይደለም። ነው እኔ ቀሽም አይደለሁ አውቃለሁ። አሁን ይሄ ፍቅር የምትይው ነገር ልጅነትሽና ጊዜያዊ ስሜትሽ የፈጠረብሽ ነገር እና ይለቅሻል። የሆነ ሰዓት የማይገባሽንና የማይመጥንሽን ሰው እንዳፈቅርሽ ሲገባሽ ታመሰግኛለሽ። ከዚህ በላይ ግን አንቺን በማስጠናት ከቆዩ ነገሮች እንደሚበላሹ ይሰማኛል። እናማ ይበቃኛል። በቃኛል ማለት የአባትሽን አደራ ከመብላቴ በፊት ከዚህ ስራ መልቀቅ ይኖርብኛል። ምን ያህል እንዳፈቀርኩ ቢገባህ ኖሮ በእንደዚህ አይነት ተልካሻ ሀሳብ ጭቅላት አይሞላም። እመኚኝ ሄርሞን፣ እውነቴን ነው። ማክሰኞ ከቀረ እንደውም እሱን ተው። ከ12 ሰዓት 2 ደቂቃ ብታረፍድ ደም ስሬን ቆርጬ እሞታለሁ። ያኔ እንደ ሀሳብ የአባቴን አደራ ሳይሆን ተስፋውንም ጭምር ነው የምታጨልምበት። አባቴ ከፊል እስኪመጣ የመሞቴን ዜና ማንም ላይ ያረዳህ ይችላል። እያስፈራራሽ ነው? እየነገርኩ ነው ምን ያህል እንደማፈቅር። እንግዲያውስ በርቺ፣ መጥቼ ለቅሶ ደርሳለሁ። የዛሬዋን ስህተት ግን መቼም አይደገም። ቆይ እሺ፣ በዚህ ሰዓት ወዴት ልትሄድ ነው? ሰዓቱን ግን አይተኸዋል? እስኪ ነጋ እንኳን አብረኸኝ ሄዳል። በደንብ ተኛው እስኪ በቃኝ። ለማንኛውም ስለኔ አታስቢ፣ አንቺ ራስሽን ተንከባከቢ። ወንድ ሲቀርብሽ የምትሮጭ ልጅ፣ ቆይ እዚህ ልጅ ጋር ምንድነው ሙጭጭ አደረገሽ? አስደግሞብሽ ይሆናል። በሆነና ጸበል ገብቼ ፍቅሩ ጮሆ በወጣል። እባክሽ እሱ ሰው አይደለም። እንደዛ ለብሰሽ እየጠበቅሽው ኢግኖር አድርጎሽ ይሄዳል እንዴ? እናቱ በቃ መተው ነው። በግድ አልወድሽም ካለሽ እንዲወድሽ ማድረግ አትችይም። በቃ ተፋችሁ። እስኪ ሳሪ ዝም በይ። ይባስ ነፍሴን አታስጨንቀን። ከዚህ በኋላ አልመጣም ብሎኝ እኮ ነው ዛሬ ሄደው። እውነት ዛሬ አስችሎት ከቀረ ከዚህ በኋላ በእኔ ጉዳይ እንዳትጨነቂ እሺ? አይመስለኝም። ቆይ እንዲህ በቀላሉ መቁረጥ የምትችይ ይመስልሻል? አዎ መቁረጥ እችላለሁ። በሚገባ ተዘጋጅቻለሁ። እስኪ እናያለን። እኔም እኮ ይመጣል ወይ ይቀራል የሚለውን ነገር ለማየት በጣም ጓጉቻለሁ። ከመጣ እንደሌለ እደውልልሻለሁ። ቆይ ካልመጣስ? ካልመጣማ አርብ ነው የምንገናኘው። ስልኬን አጠፋፍቼ ራሴን ማዳመጥ እፈልጋለሁ ሳሪ። ቆይ አርብ ነው የምንገናኘው? እስቲ ትምህርትሽስ? ነገርኩሽ እኮ በቃ አርብ ነው የምንገናኘው። እንዴ ምን የሚሉ ድርቅና ነው? ቆይ ይሄ እስከ አርብ ያለሽበትን ሁኔታ ሳላቅ እንዴት አርፌ ቁጭ እላለሁ? እንግዲያውስ በቃ ነግሬሻለሁ። እንደረሳው ከፈለግሽ እስከ አርብ ድረስ አታግኚኝ። ይልቅ 10 ሰዓት ሆኗል። 2 ሰዓት ብቻ ነው የቀረኝ። መሄድ አለብን። ቆይ ልብሽ እንደሚመጣ ነው እንደሚነግርሽ? ልብሽ አልሽ? ልቤ እኮ እሱ ጋር ነው። አይዞሽ ኤርሚ፣ ይመጣል። ትንሽ እንኳን ላንቺ ስሜት ካለው መምጣት አይቀርም። እንዳፍሻት ሳሪ።
እንዴት አንተ ሆንክ? እንዴት አንተ ሆንክ? ሌላ ሰው ይጠብቅሽ ነበር እንዴ? አይ ማለቴ ለምን መጣ? ለምን መጣ? ማለቴ እንዴት መጣ? በመምጣቴ ቅር ብሎሻል ማለት ነው? ኖ አይ እንደዛ ማለቴ እኮ አይደለም። እኔማ ቲያትሩ እንድንለማመድ ብዬ ነበር የመጣሁት። ከመምጣቴ በፊት ግን መደወል ነበረብኝ መሰለኝ። ሌላ ቀጠሮ ካለሽ ግን ነገ እንገናኛለን። በቃ አንቲ እባክህን አንቲ አንቲ እባክህን አንቲ መኖር እፈልጋለሁ፣ መሞት አልፈልግም። ምን እንደ ሄርሞ ምን ሆነሽ ነው የምትሞቺው? ቆይ ምንድን ነው የሆንሽው ነገር አለ እንዴ? እባክሽን ሄርሚ ተረጋጊ። ምንድን ነው የሆንሽው? ንገሪኝ። ምንድን ነው? ስለሱ ማውራት አልፈልግም ቅዱስ። ብቻ ግን ሰው በሚያስፈልገኝ ጊዜ ነው የደረስክልኝ ቅዱሴ። ከ12 ሰዓት 2 ደቂቃ ብታረፍድ ደም ስሬን ቆርጬ እሞታለሁ። እንዴ ሄርሚ በጣም ግራ እያጋባሽኝ ነው። እያወራሽ ያለሽ እኮ ስለመሞት ነው። ቅዱሴ በቃ እርሳው። ገዳይም አርፍዷል። ጊዜም እንኳን ተጠግቷል። ከእንግዲህ ወዲህ ገዳይ ሟችም የለም። አንቺ ልጅ ቲያትሮን እዚሁ መለማመድ ጀመርሽ እንዴ? ነው በቁምሽ እየቃዠሽ ነው? በጣም ጥሩ። እንደውም አሁን ካለሁበት ሙድ ለመውጣት ቲያትሮን ብንለማመድ ደስ ይለኛል። የምናቀርብበት ጊዜ ደርሷል። ምንም አልተለማመድም ስትለኛል ነበር። እሺ እንለማመዳለን። ከዛ በፊት ግን አንቺ ተረጋጊ። ምንድን ነው ያስጨነቀሽ ጉዳይ? በይ ንገሪኝ፣ ማወቅ እፈልጋለሁ። ሴት ሆኜ እንደማፈቅር ስለነገርኩ ነው የምትከፋው? ተናገራ። እኔ ለአንቺ እንደማልሆን የማፈቅራት ሴት እንዳለች ደጋግሜ ነግሬሻል። ቆይ የኔስ ልብ፣ የኔስ ማፍቀር ጥቂት እንኳን ስለኔ ግድ አይሰጥህም እንዴ? አፈቅርሃለሁ እኮ የኔ ውድ። እስኪ አይኖቼን ተመልከታቸው። ምን ይነግረዋል? ህይወት እንደዚህ ናት። እኔ የማፈቅራት ሴት ለእኔ ፍቅር ስሜት የላትም። ለአንቺ ደግሞ የፍቅር ስሜት የለኝም። ፍቅር እኮ በመላመድ የሚመጣ ነገር ነው። እስኪ ቀፈኝ። ለደቂቃዎች ዝም ብለን እንቆይ። አይኖቼን ተመልከታቸው። ምን ይታያል? ከንፈሬን ሳመኝ።